በኪነ ህንፃ ዓለምና በቤት ውስጥ ውበት ዙሪያ የሚያተኩረው ፕሮግራማችን ጀምሯል። በዛሬው ፕሮግራማችን ይዘንላችሁ የመጣነው ባለ 2 መኝታ አፓርትመንት ሲሆን እንዴት አድርገን ከመጀመሪያው አንስቶ እስከ መጨረሻው ድረስ የሰራንበትን ፕሮሰስ እናሳያችኋለን። አብራችሁ ቆዩ። እሺ አሁን የምንገኘው የአፓርትመንታችን የሳሎኑ ክፍል ላይ ነው። ከዚህ ቀደም ይህን ቤት ለመስራት ስንረከበው ጂፕሳም የለውም፣ ሴራሚክ ቀለም፣ የተወሰኑ ፓርቲሽኖች ያስተካከልናቸው አሉ፣ የከፈትነው በር አለ፣ የዘጋነው ቦታ አለ። የተለያዩ ማሻሻያዎችን ሰርተናል እዚህ ቤት ላይ። በአጠቃላይ የፊኒሽንግ ስራውን ከመጀመሪያ አንስቶ እስከ መጨረሻ ድረስ ሰርተናል። ቤቱን ስንረከበው ኪችኑ የተዘጋ ኪችን ነበረ፣ ኦፕን ኪችን አልነበረም። ሌላ ደግሞ ባዝሩም እና ላውንደሪ ለብቻ ሆኖ ጠባብ ሆኖ 2 ክፍሎች ነበሩ። ስለዚህ እኛ ምንድን ያደረግነው ይሄን ቤት መስራት ስንጀምር ከማፍረስ ነው የጀመርነው እና ኦፕን ኪችን እንዲሆን ግድግዳውን አፍርሰናል። በመቀጠል ደግሞ ባዝሩም እና ላውንደሪውን ፓርቲሽኑን አፍርሰን አንድ ወጥ የሆነ ባዝሩም እና ላውንደሪ አንድ ላይ ሆኖ ሰፊ የሆነ ክፍል እንዲሆን አድርገነዋል። እስኪ እንዴት አድርገን እንዳፈረስነው እና እንዳስተካከልን እናሳያቸዋለን። እሺ ፓርቲሽኖቻችንን ካፈረስን በኋላ በመቀጠል የሰራነው የኤሌክትሪክ ስራዎችን ነው። የኪችኑን ፓርቲሽን በምናፈርስበት ጊዜ የቤቱ ብሬከር የኪችኑ ግድግዳ ላይ ነበረ። ስለዚህ እሱን ሙቭ ማድረግ ስለነበረብን ከባድ የሆነ ኤሌክትሪክ መቀየር ስራ ነበረን። ፕላስ ደግሞ የተለያዩ ፖይንቶችን ማስተካከል የነበረብናል። አሁን የዲሽ ለቲቪ የሚሆን ሶኬት፣ ማብሪያ ማጥፋዎች፣ ስፖት ምናምን ስለጨማመርን እነሱን አዳዲስ ሶኬቶችን እና ማብሪያ ማጥፊያዎችን ማዘጋጀት ስለነበረብን የኤሌክትሪክ ስራውን ነው እንደ አዲስ ዝርጋታ የሰራ ነው። ሳኒተሪውንም በተመሳሳይ መልኩ ለባዝሩሞቹ እና ለኪችኑ ሳኒተሪም ሰርተናል ማለት ነው። እሱን ደግሞ እንዴት አድርገን እንዳስተካከል ነው እናሳያችሁና እንመለሳለን። እንግዲህ የኤሌክትሪክ ስራችንን ካጠናቀቅን በኋላ ቀጥታ የገባነው ወደ ሴራሚክ ስራ ነው። እንደምትመለከቱት ሴራሚካችንን በዚህ መልኩ አጠናቀን ጨርሰናል። ይህን ሴራሚክ የመረጥንበት የተለያዩ ምክንያቶች አሉ። አንደኛው ምክንያታችን ክላይንታችን ወይም ደንበኛችን የፈለገችው የእንጨት አይነት ቴክስቸር እንዲኖረው ስለነበረ የዚህ አይነት ማቴሪያል ተጠቅመናል። ሁለተኛ ደግሞ እኛ ከሰራነው ዲዛይን ጋር ፊት ያደርጋል ብለን ያሰብነው፣ ምክንያቱም እንደምትመለከቱት ከሆነ ቁመቱ ረዘም ብሎ ጎኑ ጠበብ ያለ ነው። 15 ሳንቲም ጎኑ፣ ቁመቱ ደግሞ 90 ሳንቲም ስለሆነ ከዲዛይናችን ጋር ፊት ያደርጋል። በተጨማሪም ደግሞ ቀጠን ብሎ ረዘም ያለ ስለሆነ ቤቱ ላይ ሰፊ የሆነ ስሜት እንዲሰጠው ያደርገዋል። ምክንያቱም እንዳያችሁት ቤቱ ጠበብ ያለ ነው። ፕላስ ደግሞ ያደረግነው ምንድነው ሁሉም ክፍሎች አንድ አይነት ሴራሚክ ነው የተጠቀምነው። ይህንን ሴራሚክ ነው ሁሉም ክፍል ላይ የተጠቀምነው፣ ምክንያቱም ምንም አይነት ቁርጥራጭ እንዳይኖረን እና ቤቱም ደግሞ ሲገባ ሰፊ የሆነ ስሜት እንዲኖረው፣ ተከታታይ የሆነ ስሜት እንዲኖረው ያደርግልናል። የተጠቀምነውን ፓተርን ቀጥታ ስለሆነ ለቤቱ ስፋት ትልቁ አስተዋጽኦ ያደርግልናል ማለት ነው። በመቀጠል ደግሞ ስለ ሴራሚክ ስናወራ ዘኮሎን ነው የምናወራው። ዘኮሎን ደግሞ ተመሳሳይ የራሱ ሴራሚክ ነው የተጠቀምነው። ምክንያቱም ጥቁር ወይም ነጭ ብናደርገው ኖሮ ቤቱ ላይ ድብልቅ ያለ ስሜት ይፈጥርብናል። ምክንያቱም እንዳያችሁት ከሆነ ቤታችን ላይ ብዙም ጠቆር ያለ ነገር አልተጠቀምንም፣ ነጣም ያለ ነገር ብዙ አልተጠቀምንም። ወደ ቡኒ ከለር ነው ያደላ ነው።
የግድግዳ ቀለማችንን ብትመለከቱት ወደ ክሬም አይነት የሚሄድ ነው የተጠቀምነው። ይህን ግድግዳ ቀለም ስንቀምመው የተለያዩ አይነት ከለሮችን ተጠቅመናል። አረንጓዴ፣ ፐርፕል፣ ቡኒ እንዲሁም ነጭን በመደባለቅ ነው ይሄንን ከለር ያመጣ ነው። መጨረሻ ላይ ነው ቀለሙን የቀባ ነው። ጂፕሰም ምናምን ሰርተን ከጨረስን በኋላ ነው። አሁን ደግሞ እንዴት አድርገን ቀለሙን እንደቀመም ነው እና እንዴት አድርገን እንደቀባ ነው አሳይተናችሁ እንመለሳለን። አብራችሁ እንግዲህ አሁን ደግሞ የምናሳያችሁ የጂፕሰም ስራችንን ነው። ቤቱን እንደተመለከታችሁት ጠበብ ያለ ስለሆነ ለቤቱ የመረጥነው የተጠቀምነው የጂፕሰም ዲዛይን ቀለል ያለ ሆኖ ቤቱ ላይ የባስ ክብደት ማይጨምርበት አይነት ዲዛይን የተጠቀምነው። እንዳያችሁት ከሆነ ኖርማል 4 ማዕዘን ያደረግነው የሳሎኑ ሳይድ ላይ፣ ኮሪደሩን ሳይድ ደግሞ ድፍን አድርገን ስፖት ላይቶችን የተጠቀምነው። ይህን ያደረግንበት ምክንያት ምንድነው? ከበር እንደገባን ይሄ ኮሪደር የሆነ ስሜት እንዲኖረው እና ከሳሎኑ ጋር ለመክፈል ብለን ስላሰብን ይሄንን ፓርት ብቻ ድፍን አድርገናል። የሳሎኑን ፓርት ደግሞ ክፍት አድርገን መሀል ላይ ብቻ ሴንተር ላይ ተጠቅመናል ማለት ነው። ስፖት ላይቶቹ እንዳያችሁት ከሆነ ኖርማሊ ብዙ ጊዜ የምንጠቀመው የነበረው አንዳንድ ስፖት ላይት ነበር የምንጠቀመው። እዚህ ቤት ላይ ግን ለየት ለማድረግ ብለን ስላሰብን ሁለት አድርገን ለቤቱ በደንብ ብርሃን እንዲሰጠውና ቆንጆ እይታ እንዲኖረው ያደርጋል። ስለ ሻዶ ላይቱ ስናወራ ደግሞ ቤቱ ቁመቱ አጠር ያለ ነው። 2.60 ስለሆነ በ14 ሳንቲም አድርገን የጨረስነው። ሻዶ ላይት አስገብተንበታል። ሻዶ ላይቱም ለቤቱ ተጨማሪ ውበት ይሰጠዋል ማለት ነው። እዚህ ጋር ደግሞ እንደምትመለከቱት በጂፕሰም የተሰራ ሼልፍ አለን። ይህንን ሼልፍ የሰራንበት ምክንያት 2 ምክንያቶች አሉን። አንደኛው እንደምታዩት ሼልፍ ስለሆነ ቤቱ ላይ ምንም አይነት ሼልፍ የለንም ወይ እቃ የምንደረድርበት ነገር የለም። ጠበብ ያለ ስለሆነ እዚህ ጋር የተለያዩ መጽሐፎችን ሊሆን ይችላል፣ የተለያዩ አክሰሰሪዎች፣ ጌጣጌጦችን አስቀምጠን ስፖት ላይት ስላደረግንበት እያንዳንዱ ላይ ወደ እቃው ያበራልናል። ለቤቱ በጣም ትልቅ ውበት ነው የሚጨምርልን። ፕላስ ደግሞ ብዙም ስፔስ አይዝብንም። 15 ሳንቲም ስለሆነ ያደረግነው ብዙ ቦታ ሳይዝብን ለቤቱ አዲሽናል የሆነ ውበት እንዲጨምርልን አድርጎናል። ከላይ ያለውንም ፓርት በተመሳሳይ መልኩ መጨመር እንችላለን እንደ እቃ መደርደሪያነት ማለት ነው። ሁለተኛ ይህንን ነገር የሰራንበት ሌላኛው ምክንያት ምንድነው? ቅድም እንዳስረዳችሁ እዚህ ውስጥ ባዝሩማችን ነው። ላውንድሪ እና ባዝሩሙን አንድ ላይ ደባልቀን ስንሰራው ኮሪደሩንም ስላጠፋ ነው፣ ወደ እነሱ መግቢያ ኮሪደሩን ስላጠፋ ነው በሩን ፊት ለፊት ላይ አምጥተነዋል። ስለዚህ ከበር ሲገባ ወይም ሳሎን ላይ ቁጭ ብለን ቀጥታ እይታችን ወደ ባዝሩሙ እንዳይሆን ይሄ ትንሽ ዲስትራክት ያደርገዋል። ከበርም ሲገባ ከለል ያደርገዋል። ስለዚህ ይህንን በር ለመሸፈን አስበን የሰራ ነው። ይህንን በር እንደምትመለከቱት ከሆነ እዚሁ እኛ ሀገር በእኛው ሰራተኞች ነው የተሰራው። እጀታውንም እዚሁ ሀገር ባለ ማቴሪያል ነው የተጠቀምነው። ስለዚህ በእንደዚህ አይነት መልኩ ቆንጆ አድርገን የበሮችንም ስራዎች አጠናቀናል ማለት ነው። የቀሪውን የቤቱን ክፍሎች ደግሞ እናሳያቸዋለን። አብራችሁ እንግዲህ አሁን የሚገኘው የቤታችን የቲቪ ስታንድ ኤሪያ ላይ ነው።
ይህን ኤሪያ የመረጥንበት ምክንያት ምንድን ነው? ለቤቱ ረዘም ያለ ፓርት ወይም ደግሞ እዚህ ጋር የሶፋ ሴታፓችን ስናስቀምጥ፣ ዳይኒንግ ቴብል ስናስቀምጥ ፊት ለፊት የሚታየን ፓርት ይህ ስለሆነ ይህንን ፓርት ነው እንደ ቲቪ ስታንድ ይሆነናል ብለን አስበን የተጠቀምነው። ይህንን ቦታ ዲኮር ለማድረግ የተጠቀምነው ዎልፔፐር እና የጂፕሰም ፍሬም ነው። ኖርማሊ ቀለም ቀብተን ብንተወው ኖሮ የቤቱን ውበት በጣም ይቀንስብን ነበረ። ስለዚህ እኛ ምንድን ያደረግነው ቀለል ባለ ሁኔታ 3 የጂፕሰም ፍሬሞችን ኤል ባለው ቅርጽ በማዞር እንደዚህ አይነት እይታ እንዲኖሩ አድርገናል። በተጨማሪም ደግሞ የተጠቀምነው ዎልፔፐር ከቤቱ ቀለም ጋር ከኪችን ካቢኔቱ ጋር እንዲሁም ደግሞ ከሴራሚኩ ጋር አንድ ላይ ማች ያደርጋል አብሮ ይሄዳል ብለን ያሰብነውን ቡኒ የሆነ ከለር ነው የተጠቀምነው። ፕላስ ደግሞ እላዩ ላይ ቴክስቸር ነገር አለው እና ቀለል ብሎ ለቤቱ ደግሞ ተጨማሪ ውበት ይሰጠዋል ብለን ያሰብነው። እንደወደዳችሁ ተስፋ እናደርጋለን። በመቀጠል ደግሞ የኪችን ፓርቱን እንዴት እንደሰራ ነው እና እንዴት እንደተገጣጠመ እናሳያችኋለን። ኪችናችንን በዚህ መልኩ ገጣጥመን ጨርሰናል። እንደወደዳችሁ ተስፋ እናደርጋለን። የተወሰኑ ፓርቶችን ደግሞ ላሳያችሁ። ከዚህ ጋር ስንጀምር እዚህ ጋር 2 መደርደሪያዎችን አስቀምጠናል። እቺ መደርደሪያ ያደረግንባት ምክንያት ምንድነው? እዚህ ጋር ትልቅ የሆነ ኮለን አለን፣ 40 በ40 ሳንቲም የሆነ ኮለን አለን። ስለዚህ የኪችኑን ፓርት ይይዝብናል እና ኪችኑን እዚህ ጋር ካቢኔቱን እዚህ ጋር ብናቋርጠው ኖሮ እዚህ ጋር ኔጌቲቭ የሆነ ስፔስ ምንም አንጠቀምበት ስፔስ ይገጥመን ነበረ። ስለዚህ ሙሉውን ቀጥለን እዚህ ጋር እንደ ሼልፍ ነገር አድርገ ነው ከሳሎንም ከበርም ሲገባ የሚታይ ቦታ ስለሆነ እንደ መደርደሪያ ነገር አድርገነዋል። እዚህ ጋር ስንመጣ ደግሞ መስኮታችን ጋር የእቃ ማጠቢያውን ቦታ ነው ያደረግነው። የእቃ ማጠቢያ እዚህ ጋር ያደረግንበት ምክንያት ምንድነው? አንደኛ ወደ ውጭ ይታያል፣ ጥሩ ቪው ይኖረዋል እቃ በምናጥብበት ጊዜ። ፕላስ ደግሞ ብዙም ክራውድድ የሆነ ስፔስ አይሆንም። እዚህ ጋር እቃ ስናጥብ እዚህ ጋር ማስቀመጫ ይኖረናል። የተለያዩ ነገሮችን እዚህ ጋር ሆነን ማድረግ እንችላለን ማለት ነው። ወደዚህኛው ፓርት ላይ ደግሞ ስንመጣ ቶፕ ካቢኔት እና ቤዝ ካቢኔት ነው ያለን። እዚህ ጋር ቶፕ ካቢኔቱ ላይ የተለያዩ እቃዎችን መደርደር እንችላለን። የታችኛውን ፓርቶች መስታወት ስላደረግናቸው ቆንጆ ቆንጆ እቃዎችን ብናደርግም ከሳሎን ቦታ ሆኖ ሲታይ ቆንጆ የሆነ እይታ ይኖረዋል። ሌላኛውን ፓርት ድፍና ያደረግነው እና የተለያዩ መደርደሪያዎች አሉ። ማንፈልጋቸውን እቃዎች ከላይ ማድረግ እንችላለን። ብዙ ጊዜ ስለማንጠቀሙ ከፍ ያለ ቦታ ስለሆነ እንዳያችሁት ቤቱም ቁመቱ አጭር ስለሆነ 2 ሜትር ከ60 ላይ ስለሆነ ሙሉን እላይ ድረስ ግጥም ምን ያደረግነው። ከጥበትም አንጻር የላይኛውን ፓርቶች እንደ ስቶር አድርገን መጠቀም እንችላለን። በዚህኛውም ሳይድ በተመሳሳይ መልኩ ኮለን አለ። ስለዚህ ኮለኑን ፓርት እንደ መደርደሪያ ነው የተጠቀምነው፣ ልክ እንደዚህኛው ላይ እንዳደረግነው የላይኛውንም መደርደሪያን ያደረግነው። እዚህ ጋር ደግሞ የተለያዩ እቃ ማስቀመጫ ፓርቲሽኖች አሉን ማለት ነው። እዚህ ጋር ስንመጣ የስቶቭ ፓርታችን አለ፣ ማብሰያ ቦታችን ነው። ማብሰያ ቦታችንና ፍሪጃችን አጠገብ ላጠገብ ነው ያለው፣ ግን በመሀሉ የ50 ሳንቲም ዲፍረንስ ክፍተት አድርገንለታል። ሚኒመም ሪኳየርመንት ስታንዳርድ ስንሰራ 50 ሳንቲም ስለሆነ ያለን ከቤቱ ጥበት አንጻር ሚኒመም ነው የተጠቀምነው። 50 ሳንቲም አለን የዚህ ሙቀት ወደ ፍሪጁ እንዳይሄድ 50 ሳንቲም ክፍተት አድርገን እንደ ካቢኔት ከስር የተለያየ እቃ ማስቀመጫ አድርገንለታል ማለት ነው። በተመሳሳይ መልኩ ከላይም ቶፕ ካቢኔት አለው። ይሄኛው የኤር ሳከራችን ቦታ ላይ ነው። እዚህ ጋር ስንመጣ በቤዝ ካቢኔቱ እና በቶፕ ካቢኔቱ መካከል ሴራሚክ አድርገናል እንደ ማንኛውም ኪችን። ይሄኛውን ሴራሚክ ጥቁር ያደረግንበት ምክንያት ምንድነው? የላይኛው ቶፕ ግራናይታችን ጋላክሲ ግራናይት ይባላል። እሱንና ይሄንን ትንሽ ተመሳሳይ እይታ እንዲኖረው ፈልገን ነው እንደሱ ያደረግነው። ጥቁር ስለሆነም
ከዚህ ጋር ተመሳሳይ የሆነ ወጥ የሆነ እይታ ይኖረዋል ማለት ነው። ሌላ ደግሞ እዚህ ጋር ሻዶ ላይቶች ተጠቅመናል። ሻዶ ላይት አለን። እሱን ሻዶ ላይት በምናበራበት ጊዜ እዚህ ጋር ስንሰራ ተጨማሪ ላይት ይኖረናል። ፕላስ ደግሞ ለኪችኑም እንደ ውበት እንጠቀምበታለን ማለት ነው። ወደዚህ ጋር ስንመጣ የፍሪጃችን ቦታ አለ። ፍሪጃችን 60 ሳንቲም ነው ያደረግነው። 60 ሳንቲም ያደረግንበት ምክንያት ያው ቤቱ ጠባብ ነው። ከጥበቱ አንጻር በቂ ይሆናል ብለን ያሰብነው 60 ሳንቲም ስለሆነ የ60 ሳንቲም ቴክነስ ያለውን ፍሪጅ ነው የተጠቀምነው። ከፍሪጃችን አጠገብ ደግሞ መሳቢያ አድርገናል። ይሄ መሳቢያ ያደረግነው ምንድነው 3 መሳቢያዎች ሆነው በአንድ ላይ የሚከፈቱ ናቸው። የተለያዩ ቅመሞችን ማስቀመጫ እና የተለያዩ ነገሮችን መደርደሪያ ነው የሚሆነን። በአንድ ላይ ስለሚከፈት ማንኛውም የምንፈልገውን ነገር ኢዝሊ ማግኘት እንችላለን ማለት ነው። ወደዚህ ጋር ስንመጣ ደግሞ የአይላንዳችን ቦታ ላይ ነው የምንገኘው፣ ወይም ብሬክፋስት ቴብል ብለን የምንጠራው ቦታ ላይ ነው የምንገኘው። እዚህ ጋር መደርደሪያ አድርገናል። ከሳሎኑ ፓርት ላይ ቀጥታ የሚታይ ቦታ ስለሆነ ቆንጆ ነገሮችን ፕላንት ሊሆን ይችላል፣ መጽሐፎች፣ የተለያዩ የኪችን ነገሮችን መደርደር እንችላለን። እዚህ ጋር መደርደሪያችንን አድርገናል። እዚህ ጋር ደግሞ ከቦታችን ጥበት አንጻር 2 ሰው ብቻ የሚችል አይላንድ ነው ያዘጋጀነው። እዚህ ጋር 2 ባር ስቱሎችን አድርገን ከዚህ የሰራነው ነገር እዚህ ጋር ሰርቭ አድርገን መጠቀም እንችላለን። ወደ ሲሊንጋችን ስንመለስ ደግሞ ይሄን ሲሊንግ ዲዛይን ተጠቀምንበት ምክንያት ምንድነው? ቤቱ እንደምታዩት ከሆነ ቁመቱ ረጅም ነው፣ ጎኑ ደግሞ ጠበብ ያለ ነው። ስለዚህ ይሄን ጎኑን ጠበብ ያለውን ነገር ሰፋ ያለ ስሜት እንዲሰጠው ስለፈለግን ስትራይፖችን 2 ስትራይፖችን በግራና በቀኝ በኩል አድርገን የመሀሉን ባዶ ነው ያደረግነው። መሀሉ ላይ እንደምታዩት ቆንጆ የሆነ ሴንተር ላይት አድርገንበታል። ከኪችን ዲዛይኑም ጋር ከከለሩም ጋር አብሮ ማች ያደርጋል ብለን ያሰብነውን ሲሊንግ ላይት ነው የተጠቀምነው። ፕላስ ደግሞ ስፖት ላይት አላደረግንበትም። ስፖት ላይት ያላደረግንበትም ምክንያት ምንድነው? ቤቱ ላይ በጣም ብዙ ብርሃን ይበዛና ከሳሎኑ ይልቅ ኪችኑ ጎልቶ ይታያል። ስለዚህ ሻዶ ላይት እና ሴንተር ላይት ብቻ አድርገን ነው የተጠቀምነው ማለት ነው። ሲሊንጉና ኪችኑን በዚህ መልኩ አስተካክለን ጨርሰነዋል። እንደወደዳችሁ ተስፋ እናደርጋለን። በመቀጠል ደግሞ የሙሉውን ቤት ቢፎር እና አፍተር አይተን እንመለሳለን። አብራችሁን ሆኑ። ቢፎር ኤንድ አፍተር አይተን ተመልሰናል። እንደወደዳችሁት ጥሩ ነገር እንደተማራችሁበት ተስፋ እናደርጋለን። በሚቀጥለው ሳምንት ደግሞ ሌላ ፕሮግራም ይዘንላችሁ እንቀርባለን። እስከዛው ድረስ ሀሳብ አስተያየታችሁ አይለየን። እስከ ሳምንት፣ መልካም ሳምንት።